ሰሞኑን ደብረ ሲና በፋኖች ተከባ እንደነበረ ይታወቃል። በሰሜን ሸዋ የሚካሄደው ተጋድሎ ባለፈው አንድ ሳምንት ውስጥ ተጠናክሮ መቀጠሉን የሚገልጸው ፋኖ አዶናይ ሸዋ ሮቢትን አጣየን ጨምሮ ብዙዎችን አካባቢዎች ካገዛዙ መዋቅር ነፃ ማድረግ መቻሉን ይገልጻል። ወደ ደብረ ሲና በአራቱ አቅጣጫ ፋኖ ገብቶ ነበረ። በተለይ ሚሊሻዎችና አድማ ብተናዎች ካምፕ ያደረጉትን ሙሉ ለሙሉ መቆጣጠር ተችሏል። ብሎም ደግሞ የአገዛዙ ኃይሎችን መበታተን ተችሏል። አሁንም ግማሹን ከፊሉን የደብረ ሲናን ገዢ መሬት ወታደራዊ መሬት ፋኖ ተቆጣጥሮ ነው ያለ። በሌላ ዜና ምሽት ላይ ለዚህ ወደ አጣዬ የገባው የፋኖ ኃይል ማረሚያ ቤት ላይ ተኩስ ከፍቶ ነበረ። ፈቃደኛ የሆኑትንም ማርኮ ሌሎችንም ደግሞ ታሳሪ የነበሩትን በፋኖነት ተጠርጥረው ብሎም ደግሞ በደጋፊነትና የፖለቲካ ንቃተ ህሊና የነበራቸውን ታሳሪዎች ሙሉ ለሙሉ ወደ ትግሉና ወደ ቤተሰቦቻቸው መመለስ ተችሏል። ብዙም የተኩስ ልውውጥ አልነበረም። ማረሚያ ቤቱን ግማሾቹ ለፋኖ እጃቸውን ሰጥተው ከ36 በላይ ክላሾችና ከሁለት አውቶማቲክ ብሬን በላይ ሀብት ተገኝተዋል። እንዲሁ ተተኳሾችና ካርታዎችም ተገኝተዋል። በዚሁ ባጣዬ ዙሪያውን ኦነግንም ደግሞ ሀያሉ እንደዚሁ ጥቃት ሰንዝሮ ነበረ። ቆሬ ሜዳ ላይ እንግዲህ እሱም የሚገባውን ቀምሶ ተመልሷል ማለት ነው። በአሁኑ ሰዓት በፋኖ ቁጥጥር ስር የሚገኙ አካባቢዎች በተለይም ሰሞኑን ከተደረገው ከሸዋሮቢት ኦፕሬሽን በኋላም በፋኖች የሚገኙ አካባቢዎች አሉ ሊጠቀሱ የሚችሉ? ከደብረ ብርሃን በታች ሙሉ ለሙሉ ጥቁር አስፋልቶችን ከትንሽ ከተሞች ላይ ብቻ ነው የመንግስት ኃይል እንደዚሁ ካምፕ አድርጎ ትንሽ ያለው። ዙሪያውን ደግሞ የፋኖ ኃይል ነበር ያለው። አሁን መንግስት በራሱ ሰዓት ኦፕሬሽኖችን እንሰራለሁ ብሎ በፋኖ ላይ ይህንን ገልጸን ወደ ካምፖቻቸው ማጥቃት ያደረግነው ለዛ ነው። እናም ከላይ ከጣምባበር ጀምሮ እስከ ልዩ ዞን ድረስ ሙሉ ለሙሉ ፋኖ ነው ያለው። ሸዋሮቢትንም ምናልባት ከተማዎችን ጉዳት እንዳይደርስበት በሚል ገዢ መሬቶችን ተይዞ ነው እንጂ ያለው አሁንም ሸዋሮቢት ከተማ ውስጥ ፋኖ ነው ያለው። ሌሎችም አካባቢዎች እንደዚህ። ምናልባት ይሄ አሁን ያገኛችሁት ያለው ድል እንዴት ሊገለጽ ይችላል? በአጠቃላይ በፖለቲካም በመሳሪያ አቅምም በቦታዎችን በመቆጣጠር ለፋኖ የሰጠው የሰሞኑ እንቅስቃሴ እንዴት ሊገለጽ ይችላል? አጠቃላይ ድሉ ምናልባት ጥቂት ናቸው። ሙሉ ደምሰናል የሚለው የነብር ሀልጂና ብሎም ደግሞ የአንጻራዊ ሰላም ተገኝቷል የሚለውን የፋኖን እንቅስቃሴ ወደኋላ የሚጎትተውን አካል አሁን ሙሉ ለሙሉ መምታት ተችሏል የሚል ግንዛቤ አለኝ። ፖለቲካው ረገድ በፈለግነው ሰዓት የትኞቹንም ከተሞች የመቆጣጠር አቅሙ አለን። ነገር ግን በተለይም ጊዜ ማጥፋት ያለብን መደራጀትና አንድነት ላይ ነው በሚል እስካሁንም ብዙ ጥቃቶች አልተከፈቱት ለዛ ነው እንጂ አሁንም አንድነትና መደራጀት ላይ እየሰራን ብሎም ደግሞ ነጻ መሬቶችን እያሰፋን እንሄዳለን። ለዚሁ በመደራጀታችን ውስጥ ደግሞ ግብአቶች ስለሚያስፈልጉ በተለይም ትጥቃችንም ከጠላት ነው ሙሉ ለሙሉ ያደራጀነውን አካል ማስታጠቅ ስላለብን አሁንም እያደራጀንም ጠላትንም እየደመሰስን እንቀጥላለን። እንደው በመጨረሻ በእናንተ በዛ በሸዋ ጠቅላይ ግዛት በፋኖች መሀል ያለውን አንድነት ወደ አንድ ለመምጣት የምታደርጉት እንቅስቃሴ መስመር እንደያዘ እንሰማለን። አንዳንድ መለስተኛ ችግሮች ቢኖሩም አሁን ከዛ አንጻር ምን ደረጃ ላይ ትገኛላችሁ? በቀጣይስ ምን እንጠብቅ ከአጠቃላይ ትግሉ? ዞሮ ትግሉ የአማራ ህዝብ ትግል ነው። በተለይም ባለቤቱ ፋኖ ቢሆንም ሙሉ የአማራን ህዝብ ነው አነቃንቆ ትግል እየተደረገ ያለው። በዚህ ውስጥ የግለሰብና መጓተቶች አይኖሩም አይባልም፣ ፍላጎቶች ይኖራሉ። ነገር ግን እነዚህን ሁሉ የህዝብ ትግል ያስተካክለዋል የሚል ግምት አለን። በየትኛውም ሰዓት ላይ ምንም አይነት እንትን ቢኖሩ ትግሉ ራሱ እያረመው ይሄዳል የሚል ነው። እኛ ሀሳቢያችንም እንደዛ ነው። የህዝብ ትግልን ህዝብን ማስተካከል ይችላል፣ ሪኮመንድ ማድረግም ይችላል። ብሎም ደግሞ ከዚህ ውጭ ከህዝብ ጥቅም ውጭ የሚንቀሳቀስም አካል ካለን ደግሞ እሱን ወደ መስመር እያስገቡም እንቀጥላለን። ይህም አንድነቱም ብሎም ደግሞ የመደራጀቱ ሁኔታ በእኛ ውስጥ እያሰለጠንም እየተዋጋንም ብሎም ደግሞ ነጻ መሬቶችንም እያሰፋን ነው። ያለፉትን 10 ቀናት ምዕራብ ጎጃም፣ ምስራቅ ጎጃም፣ ጎንደር፣ ሸዋ፣ ወሎ ብዙ ቦታዎችን ያካለሉ በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ ያደረሱ ጥቃቶች ተፈጽመዋል። የዘውትር ተባባሪያችን በአንዳንዱ ቦታዎች የተካሄዱትን ውጊያዎች በተመለከተ ባጭሩ ያዘጋጀውን ዘገባ ቀጥሎ ያቀርብልናል። በደንበጫ ከተማ ሰፍሮ የነበረው የልዩ ኃይል አባላት አንድ ሻለቃ ጦር ሙሉ በሙሉ ከነትጡ ከከተማው ጠፍቶ በቅርብ ርቀት ከሚገኘው ወይም አዲስ ተብሎ ከሚጠራው ቦታ ላይ የፋኖ ኃይሎች ጋር ተቀላቅሏል። ከተማዋ በዚህ ምክንያት ማታ በተኩስ ያመሰቱ የመከላከያ ሰራዊት አለ። ነገር ግን የራሳቸው ካምፕ ላይ ነው ጠቀው ወደ ፋኖ የተቀላቀሉት። አንደኛው ዜና ነው። ሙሉ ሻለቃው የጠፋ ሙሉ ሻለቃው። ሁለተኛው ደብረ ማርቆስ ከተማ ላይ ቦሌ ሰፈር የሚባለው ላይ 20 የልዩ ኃይል አባላት ከካምፓቸው ጠፍተው እነሱ ለመያዝ ማለት እርስ በርሳቸው በውጊያ የተወሰኑ የመከላከያ አባላትና የአድማ ብተና አባላት ተገዳድረዋል። ነገር ግን 20ዎቹን የጠፉትን ማግኘት አልተቻለም። ያው የሽምቅ ውጊያ ስለሆነ እየተደረገ ያለው የተወሰነ ጊዜ ያጠቃሉ፣ የተወሰነ የተተኳሽ የምርኮ የሎጂስቲክስ አቅርቦታቸውን ያሟሉበታል። በዚህም ውጤታማ ናቸው ብዬ ነው የማምነው። ምክንያቱም ብዙ የምዕራብ ጎጃም ከተሞች በተለይ ከደንበጫ ጀምሮ ደጋዳሞት፣ ቋሪት፣ ሰከላ፣ ቲሊሊ እንዲሁም ራይ አካባቢ ጎንጅን፣ አዴት፣ መራይ ጨምሮ ጥቃት ሰንዝሮ ነበረ።
ሰፊ ነው ጣት የሰነዘሩት ውጤታማ ናቸው። ብዙ ድሮ በክላሽ ካርታ ምናልባትም በትጥቅ ደረጃ ነው ምርኮ የሚያገኙ የነበሩት። አሁን ግን ተተኳሾችን በኩንታል ማግኘት እድል ገጥሟቸዋል። በርካታ ምርኮኞችን በገፍ ይዘው ወደ ካምፓቸው ሄደዋል። እንግዲህ ይህንን መሸኘት የሚገባውን ሸኝተው ከራሳቸው ጋር እንዋጋለን ወይም ከእናንተ ጋር አብረን መስዋዕት እንከፍላለን ያሉትን ሰዎች የፖለቲካ ስልጠና ሰጠው እስከሚያሰማሩ ድረስ ትንሽ ረፍት ያስፈልጋቸዋል። ህብረተሰቡም ደግሞ አሁን ከፍተኛ ድጋፍ እያደረገ ስለሆነ ሱቆቹ መዘጋታቸው የመንገድ እንቅስቃሴ ባለመኖሩ ምክንያት ህብረተሰቡ ከፍተኛ ጉዳት እንዳይደርስበት ከማሰብ አንጻር እነሱም ተመልሰው ተደራጅተው ጥቃት እስከሚሰነዝሩ ድረስ መንገዶች እንዲከፈቱ የሰራዊት እንቅስቃሴ በተወሰነ ደረጃ እንዲገደብ የሚል ለህብረተሰቡ በማሰብ ውሳኔ ወስነዋል። እንግዲህ ከትናንትና ጀምሮ ነው ይሄን ውሳኔ የወሰኑት። ምናልባት አንድ ሳምንት ሊቆይ ይችላል። ከዛ በኋላ ደግሞ እንደገና ተመልሶ በጥፍ ጥቃት የሚሰነዝሩበት ሁኔታ ነው የሚፈጠረው። በአጠቃላይ የመከላከያ ሰራዊቱ ምርት አያገኝም። ዛሬ መጡብኝ ነገ መጡ እና እንዴት ነው መሆነው አይነት የውስጥ መረበሽ ስሜት ላይ ነው ያለው። በርካታ በተለይ አዲስ የሰለጠነው እስከ 5000 ሰራዊት ብር ሸለቆ ወታደራዊ ማሰልጠኛ የሰለጠነው የአድማ ብተና ወይም ልዩ ኃይል በየከተሞች አስተማርቶ ነበረ። አሁን በከፍተኛ ደረጃ እየከዳ ከነትጥቁ ፋኖ ኃይሎች እየተቀላቀለ ነው ያለው። በአመራር ደረጃ፣ በሻለቃ ደረጃ፣ በሻምበል ደረጃ፣ በመቶ ደረጃ እየተጓደነ የፋኖ ኃይሎችን እየተቀላቀለ ነው ያለው። ይህን እንግዲህ ማደራጀት እንደ መልሶ ማስታጠቅ ስልጠና መስጠት ስለሚያስፈልግ ለጊዜው ጋብ እንዲል ወስነዋል። በእርግጥ በአንዳንድ ከተሞች ላይ አሁን ውጊያዎች አሉ። ለምሳሌ በደጋዳሞትና በቋሪ በደንበጫ መካከል ላይ ቅሌት ተብሎ የሚጠቀሰው አካባቢ ላይ አሁን ከፍተኛ ውጊያ አለ። የፋኖ ኃይሎች በርካታ የመከላከያ ሰራዊትን ደምስሰዋል። ይሄ መከላከያ ለማጣፍ የሄደባቸው አካባቢዎች ነው። ነገር ግን ፋኖዎች በመካከል ደረጃ አሁን ተቆጥበው ምናልባት ለሳምንት ሊቆዩ ይችላሉ የሚል እምነት ነው ያለኝ። በምስራቅ አማራ ፋኖ ወይንም በሰሜን ወሎ እና በደቡብ ወሎ አዋሳኝ ቦታዎች ላይ አንዳንድ የተኩስ ልውጦች መከላከያ ለማጣት የፋኖ ኃይል ሰፊ ቤዝ ያለው ስለሆነ እዛ አካባቢ ብዙ ከተሞችን ተቆጣጥሮ ስላለ እነዛን ከተሞች ለማስለቀቅ ከፍተኛ ጥረት እያደረገ ነበረ። ነገር ግን አልተሳካለትም። እየተመታ እየተመለሰ ነው። ልክ እንደ ሰሜን ሸዋ አሁን ደብረሲና ከተማ ላይ አጠቃው ብሎ ሄዶ ተመልሶ ተጠቅቶ እንደሄደ ሁሉ በምስራቅ አማራ ፋኖ በቁጥጥር ስር ያሉ ከተሞች ላይ ሙከራ ያደርጋል። እነዚህ ሙከራዎች ግን አልተሳኩለትም።